አባቴ በእናቴን ፍቅር 2 አመት ብቻ ታገስ። ከዛ እኮ መጥቼ ወስዳለሁ። ካልሆነ ደግሞ እዚህ መጥቼ በፍቅር አብረን እንኖራለን። በእናትህ ዝም አትበለኝ፣ መልስ ስጠኝ እንጂ። ቆይ ለአመታት የኖርነው ለዚህ ነበር? ይህን ጊዜ በፍቅር በናፍቆት የጠበቅኩት ለዚህ ነበር? እንዴት ነው አንቺን አጥቼ እኔ ብቻዬን መኖር የምችል? አንቺን አጥቼ መኖር የምችለው እንዴት ነው? እሺ ታዲያ ልቅር? ቀሪ ካልከኝ እኮ ቀራለሁ። አዎ በመከራና በስቃይ ያገኘሽውን ስኮላር በራስ ወዳድነቴም አስቀርቼ ልምሽንማ ላከሽ አልፈልግም። ታዲያ ቪዛ አስመጥቼ ስመጣ ደስ ይላል ብዬ ስጠብቅ ምን ሆነ ነው እንደዚህ በለቅሶ የምትቀበለኝ? ተው እንጂ እኔ አባት እያለቀስኩ ወዴን አታስብሰኝ። ካሁኑ ጨነቀኝ። ቆይ 2 አመት ሙሉ ብቻዬን ቆይ ምንድን ነው የማደርገው? አፍቆትሽ እንዴት ነው የሚያደርገኝ? እኔ እናት ካሁኑ አውቃት። ተው እንጂ እኔ ፍቅር፣ እኔ እኮ የምሄደው ለወደፊት ህይወታችን ብዬ ነው። ፕሊዝ በእናትህ በርትታ በርታኝ፣ እንደዚህ አትሁን። ላቺ ላይ ሰጥም አይደለ ተረቱ። ገና ከሆኑ ሰካራም ልትሆን ነው እንዴ? ለካ እውነታቸው እናማ ሰዎቹ ናቸው። ምኑ ነው እውነታቸው? ብቸኝነትን መደበቂያ መጠጥ ነው ያሉት። ተው እንጂ እኔ ፍቅር፣ ደጀን የሆነ ጓደኛ እያለ አብሮ ያደገ ጓደኛ እሱ ያለማ በብቸኝነት ሰዓት ለብርጭቆ ማለት ትደበቅ። እሱን እስታይ ማን እንዳንቺ እንዳንቺማ የሚሆንልኝ በዚች ምድር ላይ። ቆይ አንቺ ጓደኛሽ እንዳንቺ የምትሆንልኝ ይመስልሻል? በፍጹም ልትሆንልኝ አትችልም። አንቺን የሚተካች በዚች ምድር ላይ ማን ነው? በፍጹም ማን እንደ ዳኒ እንደኔ ፍቅር ማን እንዳንተ የሚሆንልኝ አለ? ክብራትና ክብራን እንግዶቻችን አክብራችሁን ስለመጣችሁ በጣም አመሰግናለሁ። ያው እንግዲህ እኛ የምንተዋወቀው ከዩኒቨርሲቲ ጀምሮ ነው አይደል? ዛሬ እንግዲህ አንድ አደራና አንድ የምስራች ይዤላችሁ መጥቻለሁ። አረ በሰቀላ እንዴ ምን ሆነሻል አንቺ? ቆይ ኮምፒውተር ሳይንስ ነው ያጠናሽው ወይስ ቲያትሪካል አርት? ያንጠለጠልሽን እኮ ለምን አትነግሪንም? እስቲ ምን አለበት አንተ ልጅ ብትረጋጋ። ሁሌ እንደችኩልክ አይደለማ እንዴ? እሷም እኮ ዘመቻ የሚሄድ ሰው ይመስል ቃላቶቿን ጥንክርክር አደረገቻቸው። ቆይ ምንድነው የምስራቹ? ምንድነው አደራው? ንገሪኝ። አደራው ነው። እሺ የምስራቹስ? የምስራቹ ደግሞ በጉጉት ስንጠብቀው የነበረው ስኮላርሺፕ ተሳክቶልኛል። ስኮላሩን ተቀበሉኝ ብቻ እንዳት ቪዛውን ላኩልሽ? ፍቅሬን ሊነጥቁብኝ ብቻ አሜሪካ አንዴ በስኮላር አንዴ በዲቪ እያለች እኮ የኢትዮጵያን ሕዝብ አስኮብልላ ጨረሰች። ምን ይጠይቅ? ዋው ጓደኛዬ፣ ላንቺ በጣም ደስተኛ ነኝ። ጥሩ። ለማንኛውም ደስታችንንማ እንደዚህ አይደለም ቤት ቀይረን ቅውጥ አድርገን ነው የምናከብረው። ኑ እስከዛ ባለው ችርስ ጓደኛዬ። ጓደኛዬ ስለ አደራው ግን የገባኝ ነገር የለም። አደራውማ እኔ ነኝ ያልኳችሁ እኮ። አዎ የፍቅሬን የዳኒን ነገር አደራ። ብቸኝነት፣ ድብርት፣ ሰው ማጣት የሚባሉት ነገሮች እንዳይጎዱት እባካችሁ አደራ። አደራው ለአንደኛ ሚዜው ጓደኛዬ፣ እኔ ያለሁልሽ እንዳንቺ ባልሆንም እንከባከብልሻለሁ። እዛ ላይ ደግሞ ምን አባት ይሆናል?
ግፋ ቢል ያው በሩ ዘግቶ የጸጋዬ እሸቱን ሙዚቃ እያዳመጠ መጠጡን እየጠጣ ይነፋረቃል እንጂ ምን ይሆናል ብለሽ ሀሳብ እንዳይገባል። አፈንዘጋ የምር አፈንዘጋ ለራሴ ከፍቶ ለአመታት ጠብቄ ያቆየሁትን ፍቅር ለ2 ዓመት ያህል እንዴት ነው ርቄ መኖር የምችለው? አልችልም። ኧረ ከአሁኑ ጭንቀቱን አልቻልኩትም። የምር ጨንቆኛል። ህዝብ አዳም ለምዶታል። አይዞህ አንተም ትለምደዋለህ። እንደ አፍ ያርግልኝ። ያረግልሃል። ላይችል አይሰጥም አይደል እንዴ ተረቱ? ትናንትና ሌሊቱን ሙሉ እኮ ሳልተኛ እኮ ነው የነቃው። የምሬን ነው። ፍጥጥ ፍዝዝ ብዬ ነበር በጉጉትና በስስት ሰዓት ነበር። በስስት እያያት ብቻ? እውነቴን እኮ ነው። እኔም እኮ እውነቴን ነው። በስስት እያያት ብቻ ነው ወይስ? አንተ የተረገምክ ስትል ቅድም ቲክቶክ ላይ ያየሁት የተረገመ ሀሳብ ልንገርህ። አያልቅብህ። ደግሞ ምን አየህ? የምሬን እኮ ነው። ከአንተና ከጽዮን ጋር ስለተገናኘብኝ እኮ ነው። ታዲያ ይሄንን ከኔና ከዳኒ ህይወት ጋር ምንድን ነው የሚያገናኘው? መቼስ አንቺ አያልቅብሽ፣ ጉድ እኮ ነሽ። ምን መሰለሽ፣ 2 አብረው የሚኖሩ ፍቅረኛ ማቾች ነበሩ። ካንተ ሞት ያስቀደመኝ ካንቺ ሞት አስቀደመኝ የሚባባሉ ሮሜና ጁልት በያቸው። ሮሜና ጁልትንም ያስነቃሉ። ታዲያ ምን ሆኑ? ይገርምሻል፣ ለእናሱ ዲቪ ደርሶት አሜሪካ በመሄድ እሷ ዲቪ ደርሷት አሜሪካ በመሄድ እሺ፣ እንዴ እሷ በሄደች በ6 ወሯ ፍቅሬ፣ ናፍቆቴ፣ አለሜ እኔ ካንተ ውጪ ምንም አይነት ናፍቆት አላቅም ስትል እንዳልነበር አሁን ግን ምን እናማ ሌላ የተሻለ ዓለም ሌላ የተሻለ ፍቅር ፈጣሪ ሰጥቶኛልና ስለነበረን ኮንትራት ፍቅር አመሰግናለሁ። ከዚህ በኋላ እርሽኛ ይላት መሰለሽ እንዴ? እሱማ ምን ይላል? ፍቅር የለም እያለ ብቻውን በጎዳና ላይ እርቃኑን አብዶ እንዲሁ ዝም ብሎ ይጓዛል። አንተ ምን አይነት ጨካኝ አውሬዋ ናት! ፈጣሪ ምን አይነት እርኩስ ሴት ናት! ስንት አይነት ጨካኝ እንዳለ ግን በእናትሽ። እናት የለውም እህት የለውም። ምን አይነቱ እርኩስ ነው? ተይ እስኪ። ሩቅ ለሩቅ ነው የማይወራወሩት ነገር ቢኖር ፍቅር ነው። ድንገት ከእጅሽ ካመለጠ ድቅቅ ክሽክሽ ነው የሚለው። በእናትሽ ተይ አታስፈራሪኝ። እኔ እናንተን እያልኩ አይደለም። ቢሆንም እኛም እኮ ሰው ነን። የምትጠራጠሪው ነገር አለ እንዴ? ባይኖርም ግን ያስፈራል። እንዳልሽ እኮ ተራርቆ ፍቅር። ታዲያ ለምን ስትይ? ታዲያ ለምን አትፈትኝው? ምን ምን ብዬ ነው የምፈትናት? እዚህ እኮ እንደ ሌሎቹ አይነት ሴት አይደለችም። ከሔዋን ዘር የተመረጠች ምርጥ ሴት ናት። ቆይ ምን ብዬ ነው ፈትናት? ኖ በፍጹም እዚህማ አትሰናክልም። እሱስ እውነት ነው። እኔ የምተማመንባታለሁ። ችግሩ ግን ከአዲስ አበባ ወጥታ አሜሪካ መግባቷ ነው። ችግሩ ግን ከደሃ ማህበረሰብ ተለይታ ሀብታምና ምሁር ወዳለበት ሀገሯ መኮብለሏ ብቻ ነው። በዛ ላይ ደግሞ የሴት ልጅ ክብር ከክብርነት አልፎ ብልጥጥ የሚያደርግበት አሜሪካ እኮ ነው የሄደችው። እንዳትጨርሰው ሚኪ። እንዴ ሲማ ከኔ ውጭ ሌላው እንዳታይ አምናታለሁ። እንዴ አሁን አሜሪካ ስትሄድ ግን እርግጠኛ አትሁን። 2 ዓመት ሙሉ በርገርና ፒዛ መግመጥ የለመደ ሆድ እንትን ቢያምረው አትፍረድበት። ስሜት ባለጌ እኮ ነው። እንኳን እሷ ሙሉክ ያስታል። ኧረ እባክህ ለንግግር ለከት አበጅለት። ቆይ ግን አንተ ባንተ ላይ ቺት ታደርጋለች እያልከኝ አይደለም አይደል? አይደለም አይደል? አዎ አላልኩም። ጽዮንም የሔዋን ዘር ናት። ሴት ናት እኮ እያልኩ ነው ጓደኛዬ።
ለሁሉም ነገር መዘጋጀት የሚጠቅመው ለባለቤቱ ነው። በሁለት በኩል ስለት አንዱ ቢዶሎድም በአንዱ በኩል ደግሞ ሸክ ነው። ቆይ ሚኪ አትመናት እያልከኝ ነው? ጠርጥር አይጠፋም ገንፎ ውስጥ ስንጥር አለች አያቴ። ያው ቲክቶክ ላይ ያየሁት ታሪክ ነው ያጠራጠረኝ። መቼም ለልምድ ይሆናል ብዬ ነው። ታዲያ ምን ላድርግ ጓደኛዬ? በስሱም ቢሆን ፈተናት። ምን? ሄሎ ቲጂ። ሄሎ ፂ። እሺ ምንድነው ፂ? ማለቴ እሺ ስትይ ተስማምቻለሁ። እርግጠኛ ነሽ? አዎ ቲጂ። በቃ ተገናኝተን በቅርቡ ላይ እናወራበታለን ፂ። ቻው። የታባሽ ሰራውልሽ። የስ ሚኪ እየጠራሁ እኮ ነው። ምን ሆነሃል አንተ? እየጠራሁ ለምንድን ነው የማሰማኝ? አቦ ረፋ በእናትህ። ያው ቶም ኤንድ ጄሪ ለራሴ ያሟል። አቦ ዞር በል በእናትህ። ሲያስጠላ ቶም ኤንድ ጄሪን እያየሁ ይላል። እድሜ ዘመኑን ሙሉ ቶም ኤንድ ጄሪን እያየሁ ነው ስትል አይደብርም? አረጀህ እኮ። ሲያስጠላ። እሺ ምንድን ነው የምትለኝ? ምንድን ነው? ቆይ ምን አድርግ ነው የምትለኝ? ሚኪ በቃ ተስማምቻለሁ። ተስማምቻለሁ። እርግጠኛ ነህ? ይኸውልህ በኋላ እንዳይጸጸትህ በደንብ አስብበት። ግድ የለም ሚኪ፣ ከዚህ በላይ ካሰብኩበት አብዳለሁ። ጭንቅላቴ ጧ ብሎ ነው የሚፈነዳው። አምኜበታለሁ። ፕሊዝ በቃ ተስማምቻለሁ ብያለሁ። ተስማምቻለሁ። እሺ ይኸውልህ እንደዛ ከሆነ እኔን አዳምጠኝ በደንብ። ይከብዳል ፂ። ኃላፊነቱን ለሌላ ሰው ብትሰጪው ደስ ይለኛል። ካንቺ ውጪ ዳኒን የሚያውቀው ሰው አለ? እሱማ የለም። በቃ ደካማ ጎኑን ተጠቅመሽ ፈትኝልኝ። ወይ መከራዬ ፂ። አረ ይቅርብኝ። ስሞትልሽ ጓደኛዬ፣ ጨነቀኝ እኮ። ቆይ በጭንቀት እንድሞትብሽ ትፈልጊያለሽ? በቃ እኔ ከዚህ በላይ አልችልም። የእውነት ላብድ ነው። ፂ አንቺ ከምትሞችብኝስ ምንም ማድረግ ብትኝ አድርጋለሁ። በቃ ተስማምቻለሁ።
ሀጌ ማናት? የጅብ ናታ። ቀስ ብዬ እንደ ኤሊ በፍቅር ፈጠን ብዬ ደግሞ እንደ ጥንቸል በተንኮል አሳቢ መስዬ በክፋት መረቤ ልቧን ጠልፊያት ከዛ አይማሪ ዘመኔን ሙሉ የናፈኩትን የጽዮን ገላ እንዳሻኝ ይወርቅበታል። ደስታዬ ነው ጓደኛዬ። እኔስ ብትል ከዩኒቨርሲቲ ተማሪዎች ሁላ በጨዋነቱና በሰቃይነቱ ልቤን በፍቅር አውሮት ሲያደናበረኝ ለአመታት የኖረው ዳኒንማ በእጅ አስገብቼ እንደ ህፃን ስቦርቅ ታየኝ። የታባታቸው አሁን ለደስታችን ችርስ። አንቺ ደግሞ ልትሄጂ ነው? መስሪያ ቦታ የምሳ ግብዣ አለ፣ ወደዛ እየሄድኩኝ ነው። ወይዘሮ ጽዮን ውሸቱን ከአሁኑ ጀመርሽው? አንተስ ወዴት ልትሄድ ነው? ጓደኛዬ ማስትሬቷን ተመረቃ ምሳ ጋብዘናለች፣ ወደዛ ልሄድ ነው። ደስ ይላል። በል እንዳታመሽ። እሺ አንቺም እንዳታመሽ፣ ራስሽን ጠብቂሽ። አይ ዳኒ፣ ገና ከአሁኑ ውሸቱን ጀመርከው። ቆይ ለምንድን ነው ያልሽሽ? አንተስ ብትሆን ለምንድን ነው ያልሽኝ? እኔ አልዋሽውሽም። ታዲያ አንተስ ብትሆን በዛ ቦታ በዛ ሰዓት ምን ስታደርግ ነበረ? አንቺ እዛ ምን ታደርጊያለሽ? የመስሪያ ቤት ግብዣሽ እዛ ነው? ያንተስ የጓደኛህ የምርቃ ፕሮግራም እዛ ነበረ? ትግስት በአፋጣኝ ፈልግሃለሁ ስትለኝ እዛ ቦታ ላይ ቀጠርኳትና እዛ አገኘኋት። ችግር አለው ነው እንዴ? እሺ በቃ ይሁንልህ። ቆይ አንቺስ ከሚካኤል ጋር በዛ ሰዓት እዛ ቦታ ላይ እንዴት ተገናኛችሁ? ማለት ስትል ከሚኪ ጋር እየጠረጠርከኝ አይደለም ማፍቀር? አረ በፍጹም በቃ ተይብርሹ ካልክ እሺ። ግን የጓደኛ ምርቃት ጋር አትሄድም? ከዚህ በኋላማ ከቤት መውጣት አልፈልግም። ከፈለግሽ አንቺ ምሳ ግብዣሽ ጋር መሄድ ትችያለሽ። እኔም ቦምባሌን ትቼ ወዴትም አልሄድም። ይሄኔ ጓደኞቻችን ቤቱን የቦክስ ሪንግ አድርገውታል።
ምን ዋጋ አለው? ያለ ተመልካች ሆነ እንጂ። ቺርስ። ተይው እባክሽ፣ ገላጋይ በሌለበት ይጫረሱ። እኛን ዘመናችንን ሙሉ በፍቅር አሉ ሲያቃጥሉን ይኖሩት። አንተ ግን ካልጠፋ ሆቴል እንዴት እዚህ ይዛት መጣ? አንቺስ ሙሉ አዲስ አበባ እልፍ እንደ ጫካ የከበባት ሆቴል በሞላበት እዚህ ይዘሽው ለምን መጣሽ? ያው የምናውቀውም የምናስበውም አንዱ ነው። አገጣጠመን። እኔ እንኳን ቤቱ አሪፍ አልጋ ስላለው ነው የመረጥኩት። አረ ፍጥነት! በአንድ ቀን ሩም ይዛት ትገባ? ቀላል። የጽዮንን ገላ ያለ ልብስ ማየት እንዴት እንዳጓጓ እንድታውቂ እንደዚህ አት። ቆይ አንቺ እድሉን ብታገኝ ዳኒን ሩም ይዘሽዋት ግን? አግኝቼው ነው ወይኔ ቲጂ። ይዤው ሩም ብገባ 24 ሰዓት ዓለም ላይ ፀሐይ ትወጣለች። መች ይጠፋኛል። እኔ የምልሽ ቲጂ፣ አንቺ ከዳኒ ጋር ሄድሽው እንድትፈትኝልኝ ብዬ ነው። ታዲያ ለምንድን ነው ሚኪያስ ያለው ወትሮ እኔን ብቻዬን ማግኘት የፈለገው? ሚኪ ምንም አላለሽም? ምንም አላለሽም? ምንም አልኩሽ እኮ። ቆይ ያለሽ ነገር አለ? እሱን ከሱ ስሚ። እኔ ግን አንቺ ግን ምን? ቆይ ዳኒ ምን አለሽ? ያሳፍራል። በጓደኛዬ በዚህ ልክ አፍሬም ተሸማቀቄም አላውቅም። በቀጥታ ንገሪኝ፣ ምን አለሽ እያልኩሽ እኮ ነው ያለሁት። ሌላ ሴት ምረጭ ብዬሽ እኮ ነበር ጓደኛዬ። ትዕግስት፣ በአንድ ቀን ፈተና? ቆይ ዳንኤል ምን አለሽ እያልኩሽ እኮ ነው ያለሁት። መች ለፈተና በቃና። እባክሽ ቲጂ፣ ጽይት ታይ ልትሄድ ነው። አንቺን ብቻ ነው እንደ ጓደኛም እንደ ፍቅረኛም አጠገቤ እንድትሆኝ የምፈልገው አይለኝም መሰለሽ? እኔ ይሄንን ማመን አልችልም። ዳኒ በእኔ ላይ ይሄንን ነገር አደረገ? ከሃዲ ነው። እሺ እንዴት እንደዚህ አይነት ነገር ያደርገኛል? እኔ ይሄንን ማመን አልችልም። በእውነት ላብድ እኮ ነው። ተው ስለ አትሰማኝም እኮ ከበፊትም ጀምሮ ምክሬን አትቀበለኝም። ደነስ ነገር እኮ ነህ። እኔ እኮ ግርም ይለኛል። እኔ ይሄንን አላምንም። እኔ ይሄንን ላምን አልችልም። አታምነኝም እንዴ? በተቀመጥኩበት ቦታ ድርቅ ብዬ ነው የቀረሁት አልኩህ እኮ። ቆይ ሰው እንዴት እንደዚህ ይቀያየራል? በጣም ነው ግርም የሚለው እንዴ። እኔም ራሴ ማመን ያቃተኝ እንዴ። ጭራሽ የባሏም የሷም ጓደኛ እኔን ግን ለፍቅር። አረ ይሄ መመኘቷ በጣም ነው የሚያሳፈረው። የእውነት ነው የምልህ። እኔ ከዚህ አልጠብቅም። ቀድሞውንም ነገር አንተን ለፍቅር ታስበህ ነበር ማለት ነው። አዎ አየህ፣ አሁን ተግባባል። እኔም እሱን የጠረጠርኩት ማለት እንዴ ማለቴ እንዴት በቅስፈት ወደ እኔ ተገለበጠሽ ብዬ ነው። እባክህ ተወኝ ሚኪ ተወኝ። እቺ ምን አይነት ጭራቅ ናት? ጭራቅ! እቺ ሰው ዘር አይደለችም። ገላታለሁ። ጨምላቃ የት ነበርክ አንተ? ምን አገባሽ አንቺ ሴሰኛ? ሴሰኛ? እኔ ሴሰኛ? አንተ ነህ ልክስክስ። ዝም በይ አንቺ ልክስክስ። ይሄ ልክስክስ ጭራሽ ደግሞ ከሱም ብሶ መዋሸቱ ሳያንስ ማለት ነው ውሸቱ ሲጋለጥበት ከሱም ብሶ እንደዚህ አድርጎ አይመታኝም መሰለህ? እስኪ ምን አደርጊ ብሎ ነው እንደዚህ አድርጎ ፊትሽን ያበላሽው? ይሄ የማይረባ ቆሻሻ። አሁን ይሄን ለማየት የሚያሳሳ ፊት እንኳን ለመምታት ቀርቶ ድሮም ወንዶች ለሚሆናቸው ሰው አይሆኑ። ከሌላ
ሴት ጋር ሲልከሰከስ ስለያዝኩት እኮ ነው። ልጅቷን ታውቂያታለሽ እንዴ? አይ አላውቃትም። ወይኔ ጽዮን፣ ለአመታት ሙሉ እሱን ሳፈቅር ኑሬ እንደዚህ አድርጎ ይከዳኛል። አይዞሽ ጽዬ፣ እኔ ያለሁልሽ። እሺ ነገሩ እስኪበርድ እዚህ ታድሪያለሽ። ወንደላጤ ቤት፣ ለዚያም ደግሞ ካንተ ጋር። አይ ይቅርብኝ። እሱ ይሄንን ካወቀ ካንተ ጋር ትጣላላችሁ። እሱ የራሱ ጉዳይ። አንቺ ግን የልብ ጓደኛዬ እኮ ነሽ። እሱማ እኮ ይገባኛል። አልገባሽም? ወይኔ ዳኒ፣ እኔ አላምንም። ትጂ እንደዚህ ታደርጋለች ብዬ በፍጹም እኔ ላምን አልችልም። እንዴ ጓደኛዬ ናት ብላት ባምናት። እንዴ ስንት ዓመት ጓደኛዬ፣ የልብ ጓደኛዬ ናት ያልኳት በፍቅር እኔን ትመኘኛለች። ደግ አደረኩ። ጓን ፀጉሯን ጠቅልዬ በቡጥ ይዤ መቷት ከዚህ ቤት አባረርኳት። እንዴ እኔ ብቻ እኮ አይደለም፣ የፂም እኮ የልብ ጓደኛ ናት። እንዴት እኔም በፍቅር ትመኘኛለች? ለዘመናት ፍቅር ነበር። ከድሮም ጀምሮ ከጽዮን በላይ እኔ ውድ ነበር። ኖ ትዕግስት፣ በጣም ተንኮለኛ፣ በጣም ሴረኛ ሴት ነሽ። ወይኔ ዳኒ፣ እኔም ብሎ ደግሞ አስፈታኝ። ይለቀቃት ትዕግስት፣ አለቀሽ። የገባሽበት ገብቼ አልምርሽ። ለምን ነው የመጣሽው? ካንተና ከቤቴ ውጭ የት መሄጃ አለኝ? አትዋሽኝ። እየዋሸሁ አይደለም፣ እውነቴን ነው። ፍቅሬ ግን የእውነት ነው። ታዲያ ለምን ከዳሽ? እኔ እኮ አልካድኩም፣ አንተ ነህ የካድከኝ። አንቺ ነሽ የከዳሽ። ለዛውም በቅርብ ጓደኛዬ ነው የቀየርሽ። ማለት አልገባኝም። ከኔ ሚካኤልን መርጠሽ አሜሪካ ወስደሽው ከሱ ጋር መኖር እንደምትፈልግ ያውቃለሁ። እሱ ነው እንደዛ ያለ? የቅርብ ጓደኛዬ፣ የልብ ጓደኛዬ ስለሆነ ጥቃቴን ስለማይወድ ሚስጥርሽን እንዳለ ሁሉንም ነግሮኛል። እሺ ቆይ ትዕግስት ምን አለች? ትዕግስት ምን? ሳትዋሽ ይሄንን ብቻ ንገረኝ። አፈቅርሃለሁ አለች ወይስ ሳመች? ካንተ ውጪ የሚሄድበት ወንድም ቦታ የሚለኝም አለች? ምንድን ያለች? ያለችን ብቻ ንገረኝ። ቆይ ምን እያልሽ ነው ያለሽው? ፈትናለሁ ብዬ ፍቅሬን፣ ጎጆዬን፣ ትዳሬን ራሴን ፈተንኩኝ። ጽዮን ቀሽም ሴት ነሽ። ቆይ አልገባኝም። ዳኒ፣ ወንድ ልጅ ከሴት ልጅ ቀድሞ የሚገባው ምንም ነገር የለም። አንተ አትጨነቅ ማለት። እሺ በቃ አንቺ በገባሽ ልክ አስረች። እንዳትዋሸኝ። ከሚኪ ጋር እኔ ስለመፈተን ግን አውርታችሁ ነበር አይደል? አዎ። ግን አንቺ እንዴት ልታውቂ ቻልሽ? ለ40 ዓመት ወንድ ልጅ የ15 ዓመት ሴት ልጅ የተገባችሁ ለዚህ ነው። እኔ ሁሉም ነገር ገብቶኛል። ሁሉንም ነገር በራሴ መንገድ አስተካክለዋለሁ። ምን አድርገሽ? ይሄ የበለዘው ቁስሌ ብቻ ይዳንልኝ እንጂ የማደርገውን እኔ አውቃለሁ። አንተ ብቻ ሚኪያስን በተለመደው ቦታ የተለመደው ባር ይዘህልኝ ብቻ ትጠብቀኛለህ። ከዛ በኋላ የማደርገውን አሳያለሁ። እሺ አንቺ እንደርሽ እነግረዋለሁ። የእውነት በጣም ያዝነው። አሳፋሪ ሰው ነው። ጽዬ ላይ እጅን ማንሳት አልነበረብህም።
አይደለችም፣ ጽዮን ናት። ጽዮን የስንት ዓመት ጓደኛዬ ስሟን እንዴት አድርጌ እንደምጠራት እየነገርከኝ ነው? አንተን ማረም የነበረብኝ አሁን አልነበረም። ገና ድሮ ሳቀን። ዛሬ ጨዋታ ጨምረሃል እባክህ። ምን ላድርግ? በአንተ ጓደኛው ትቼ እኮ። ፂ እንዴት ናት ታዲያ? ሚኪያስ ፂ እንድትላት አልፈልግም። ከጠራት ጽዮን ብለህ ጥራት። አሃ ፂ የሚለው ለአንተ ለባሏ ብቻ ነው የሚፈቀደው ማለት ነው? ከረፈደ ገባኝ እንጂ አዎ እውነት ነው። የቄሳር ለቄሳር አማርኛን ታውቅበታል። አማርኛ ኤ ማምጣቴን አትርሰው እንጂ ጓደኛዬ። ይቅር በለኝ ጓደኛዬ፣ ከዚህ በኋላ መቼም ማለት ነው። ይቆየኝ። እሺ ምን ሆናችኋል? እሺ ተቀመጡ። አይ አንቀመጥም። ዛሬ አራታችንም የተገናኘነው ለመጨረሻ ጊዜ ነው። የጨዋታውን ውጤት አሳውቀን ለአንዴና ለመጨረሻ ጊዜ እንቋጨዋለን። ጓደኛዬ የምን ጨዋታ? ስለምን ውጤት ነው የምታወሪው? አልገባኝም። የጨዋታው ፈጣሪና የጨዋታው ፊት መሪ እናንተ አልነበራችሁ? ምን እያወራችሁ ነው ያላችሁት? የፈተናውን ውጤት እያሳወቅናችሁ። እውነት ለመናገር ፈተናው ለእኛ ከባድ ነበር። ትንሽ ከብዶ ነበር። ትንሽ አንገጫግጮን ነበር። በስተመጨረሻም ግን መልሱን ራይት ሆነናል። ቆይ ዛሬ ምን ጉድ ነው? ዝም በይ! ሴራችሁ ተነቅቶባችኋል። እናንተማ የጭቃ ውስጥ እሾህ ሆናችሁ ትዳራችንን ልትበትኑ ነበር። እስስቶች ናችሁ፣ እስስት። ጓደኞቻችንን ብለን ብናምናችሁ እናንተ ግን በሴራችሁ ተብትባችሁ ልታለያዩን ነበር። ግን ፈጣሪ ይክበር። ሳይቃጠል በቅጠል አለል ተረቱ። ሁሉንም ነገር ቀድመን ደርሰንበታል። በጣም ነው ግን የማዝንባችሁ። በጣም ዳሩ ግም ለግም አብራዝ ግም አለል ተረቱ። አንድ ምክር ብቻ ልምከራችሁ። የሰውን ስታዩ የራሳችሁን ጸጋ እንዳታጡት።